አሜሪካኖች ዛሬ እንደሚያደርጉት የዓለም ነዳጅ ለኛ ነው መሆን ያለበት ሲፈልጉ ሀገራት መሪዎችን እየሄዱ ይገላሉ ሀገርን ያወድማሉ ኢራቅን አወደሙ አፍጋኒስታንን አወደሙ ሱሪያን አወደሙ ሊቢያን አወደሙ ሱዳንን አወደሙ አልፎም መሪዎችን ሰለክት ያደረጉ ሚቃወሟቸው ሰዎችን ይገላሉ ሌላውን ከተኛበት ካልጋው ጭምር ሄዶ አንስቶ አምጥቶ ያስራሉ የመጨረሻ ትዕቢት እብሪት የመጨረሻ የክብሪያ لك الله سبحانه وتعالى فرعون يوصفበት وصف انا ربكم الاعلى كمالت ما يتنانس ተግባር ነው ማለት ነው እየፈጸሙ ያሉት ما اريكم الا ما ارانو فرعون ያለው እኔ ያልኩት ብቻ ነው ያለው አሜሪካ تقول نفس الشيء اليوم ያንን ነው ያለች ያለችው እኛ ያለው ብቻ ያ ሲሆን አላህ ሱና አለው ሌላ ኃይልን ያነሳና ያንን ኃይል የሚያዳክምበትን የሚመታበትን ሱና አለው አላህ ولولا دفع الله الناس بعضهم ببعض አንዱን በአንዱ አማቶ ዙልማቸውን እጃቸውን ያሳጥራል ማለት ነው ይህ አላህ Subhanahu Wa Ta'ala ሱና ነው نأمل أن يكون كذلك سنة التدافع درجة الله إلى العلماء سنة التدافع አንዱ ዛልምን በዳይን በበዳይ ስበርሱ አማቶት የሁለቱንም ሸር ከሌላው ኡማ والله ይቀንሳል ወይም ይገታል ወይም ደግሞ አንድን መልካም አካልን ዛልምን እንዲያቅብ አላህ ሊያድርገው ይችላል አለ ደረጃ ይላሉ አላህ በፍትህ ليقوم الناس بالقسط ብሎ خير امه ያላቸው የሰው ልጅን በሰላም የመኖር ኃላፊነት ሰላምን የማስፈን የሰው ልጅ ክብር እንዲጠበቅ የመስራት ኃላፊነት የተሰጠው ኡማ አለ ኡመቱ ሙሐመድ ኡመቱ لا اله الا الله اعلى الدرجه ይሄ ነው አሉ ሲሆን لكن هذه الامه ይሁማ በአሁን ሰዓት በጣም የተዋረደ በጣም የተበታተነ በዓለሙ ኢኮኖሚም ሆነ ፖለቲካ ሚዛን የሌለው ቦታ የሌለው ኡማ ሆነ غثاء كغثاء السيل ነው የሆነው لكن يا الله سبحانه